አንድ አስደንጋጭ ቪዲዮ ደርሶኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህን ቪዲዮ ላይክ አድርጉት። እንዲሁም አረብ ሀገር የምትገኙ ሁላችሁም እህቶቼ ይህን ቪዲዮ እስከ መጨረሻው አዳምጡት። ምክንያቱም ለሁላችሁም ይጠቅማችኋልና ማለት ነው። ሆኖ ከሆነ በኋላ እንደገና ከመደናበርና ጭንቀት ውስጥ ከመግባት ቀድሞ መጠንቀቅ የሚባለው ነገር ከዚህ ቪዲዮ ትማራላችሁ። ቪዲዮን እስከ መጨረሻው ስሙት። አንድ እህታችን አሁን በአሁኑ ሰዓት በጣም ጭንቀት ላይ ትገኛለች። የምናጋጥሟት ነው። ቪዲዮን እንስማው። ቀስ ብለሽ እናቴ ተረጋግተሽ። የአረብ ልጅ ነው የወደቀብሽ? ሽንት ቤት ውስጥ ተጎዳ? የስንት ዓመት ልጅ ነው? አይዞሽ ማሬ ተረጋግተሽ ንገሪና እንዲገባል። የስንት ዓመት ልጅ? 3 ዓመት። ገላውን እያጠብሹ ነው? ዋና የዋኘች ነበር ነው ወደቀችብኝ። ሽንት ቤት ውስጥ ይዋኛል እንዴ? ገንዳ ውስጥ ነው? አዎ ገንዳ ተደርጎ ሽንት ቤት ውስጥ ማስከሰ ወደቀችብኝ። ጠብቄት ተብዬ ነበር ጠብቋት ነበር እና ንጣት እየተጫወታለች ከዛ ወደቀች። አይዞሽ እሺ። ማለት ደማች ተጎዳች ልጅቷ ህፃኗ? ቴራሚዶ እናቷን ነክቷታል? ግንባሯ ላይ ደም አይቻለኝ። ግንባሯ ላይ ደም አይቻለኝ። እና ምን አረግሽ? ወዲያው ሰዎቹን ጠራሻቸው? እናትና አባትን ጠራሽ ወዲያው ስትወድቅብሽ? አርቲናዶ ቤት ውስጥ ነበረች። ከዛ አይዞሽ እስቲ ውሃ ጠጪ፣ ተረጋጊ። አንዴ ከተፈጠረ በኋላ ኮኪ አንዴ ተረጋጊ፣ ውሃ ጠጭና አንዴ ከተፈጠረ በኋላ ወደ መፍትሄ ስለሆነ መሄድ ያለብን። አንቺ ተረጋግተሽ ንገሪን። አሁን በጣም ትንፋሽሽ ስለሚጨንቅ እየሰማንሽ በደንብ መስማት አልቻለም። እስቲ ውሃ ጠጭ። ተፈጥሯል፣ ኦልሬዲ ሆኗል ነገሩ። ስለዚህ ወደ መፍትሄ ነው መሄድ ያለብን። ጃሙዛ ወጣች ሰውዬው። እሺ እስት ነገር ከሆነች ብትያ ራስሽ ብሎ ቆልፎብኝ ወጣ። ልጅቷን ሆስፒታል ወሰዷት። ልጅቷን ሆስፒታል ይዘዋት ሄዱ። አሁን እዛት ወጡና ከዛ ሰውዬው አንድ ነገር ከሆነች ልጅ ብትያ ራስሽ አለኝ። ቆልፎብኝ ሄደ። እስካሁን ከሆስፒታል አልተመለሱ? አልተመለሱ። 5 ሰዓት ሆነ ሄዱት። 1 ሰዓት ሆናቸው ከሄዱ? 5 ሰዓት ላይ ነበር የወጡት ማለት ነው። 1 ሰዓት ተኩል ሆናቸው። አዎ ሆስፒታል እኮ ወረፋ ምን ኢመርጀንሲም ቢሆን እንትን ይላል። ቆይ የት ሀገር ነው? ዱባይ ነኝ። ራስ ታይማ። እሺ ለማንኛውም አንቺ የሆነ ነገር ከሆንሽ እኛ እንድንደርስልሽ አሁን ስልክ ቁጥርሽን ለሞዴሬተሮቼ ትልኪያለሽ፣ አስገባልሻለሁ። ሎኬሽን ትልኪልኛለሽ። ድንገት ሰዎቹ ከሆስፒታል ሲመለሱ የሆነ ነገር እንድንጠይቅ የማዳምን ስልክ ቁጥር ትልኪልኛለሽ። የሆነ ነገር ከሆንሽ እንድንጠይቅ። ግን አሁን ከሆስፒታል እስኪመለሱ ድረስ እንዳትጠፊ፣ ከቤት እንዳትወጪ። ከጠፋሽ በህግ ትጠየቂያለሽ። ሆን ብለሽ ያደረኩ ነው የሚመስለው። ቆልፎብኛል ማለት ነው። ቆልፎብኛል እኮ ይኸውልሽ፣ ይሄ ቀዳው ቀደር ነው። ይሄ አክሲደንት ነው፣ ይፈጠራል። አንቺ ሆን ብለሽ አልጣልሻትም። ልጅቷን ወድቃ ነው። ስለዚህ ሲመጡ እግራቸው ላይ ወድቀሽ ይቅርታ አድርጉልኝ። እኔ ይሄ ፈጣሪ ያደረገው ነገር ነው፣ አክሲደንት ነው እንጂ እኔ ሆን ብዬ አልጣልኳትም። በያቸው ካልፈለጉሽ ወደ ቢሮ ይመልሱ። ምን አልሽ? በልጆቹ ቀልድ እኮ ታዲያ አሁን ምንም እኮ። እሺ ይኸውልሽ ኮኪ፣ አሁን ሰዓት ሳናቃጥል ሰዎቹ ሳይመጡ ቶሎ ለቤቲ ስልክ ሽላኪና ዋትሳፕ ላይ ሀቢባ ነኝ ስልሽ ሎኬሽን ሽላኪልኝ፣ የመዳምሽን ስልክ ላኪልኝ። ከጠፋሽ መዳም ጋር እንድደውልና የታለች እንድላት። ልጅቷ ተጎድታለች። ይዘዋት ሄደዋል እና በር ቆልፈውብኝ ስለሄዱ ፈርቻለሁ ሲመለሱ ብላ ታሳውቅ ለፖሊስ። በባዶ ሜዳ ግርግር እንዳንፍቅ እኮ ነው። ለፖሊስ ታሳውቃ፣ ፖሊስ ቤት መጥቶ ሰዎቹ ሲጠብቃቸው ደግሞ የበለጠ እንዳይናደዱ። ላይክ ሰዎቹ ልጃቸው ደህና ሆና ምንም ባይሉስ ለድጉም ታሳውቅ። ስልኳ ሳይወሰድ ካላችሁ ታሳውቅ። ግን መጀመሪያ ለኛ ሎኬሽኗን ትላክልን። እንዴት ፓስፖርት ኮፒሽ የለሽም ማሬ?
በመጀመሪያ ለዚች ልጅ ዱአ አድርጉላት። አላህ ልጅቱንም በሰላም እንድመልስላት እሷንም በደህና ከቤተሰቦቿ ጋር እንድቀላቅላት። ምክንያቱም ልጅ የሆነች ነገር ከሆነች አንቺን አልለቅሽም ብሎ ነው በር አረቡ ቆልፎባት ሐኪም ቤት ልጅቷን ይዞ የሄዱት ማለት ነው። እና ልጅቷ አሁን ላይ ምን እንደደረሰች አልታወቀም። ምናልባት አዲስ ነገር ከተሰማ እነግራችኋለሁ ማለት ነው። ለልጅቷ ዱአ አድርጉላት። አላህ የልጃችንም አላህ ህይወት ያተርፍላት፣ እሷንም አላህ ለቤተሰቦቿ ያብቃት። ምክንያቱም አረቦቹ ድርድር አያውቁም። ልጆቻቸው ድርድር አያውቁም። ልጆቻቸው የሆነ ነገር ከሆኑ እናንተንም ነው የሚሄዳት ወዳው የሆነ ነገር ማድረግ የሚፈልጉትና በህግ አግባብ እንኳን እንሂድ አይሉም። ልጅ የምትይዙ በተለይ ልጅ ይዛችሁ ስልክ የምታበዙ በጣም ጥንቃቄ አድርጉ ማለት ነው። ሀታ ራሱ ምግብ የምትሰሩ ምግብ እንትን ላይ ጋዙ ላይ የሆነ ነገር ጥዳችሁ ስልካችሁን ስትመለከቱ ያንን ምግቡን ረስታችሁ ራሱ በቃ እንትን ኩሽና ያቃጠሉ ልጆች ስለማቅ ነው። ኩሽና ያቃጠሉ ልጆች አሉ ማለት ነው። ራሱ ታፍነው ዘው የተቃጠሉ ልጆች አሉ። ይሄን ያውቃለሁ። ስለዚህ ስልክ ጊዜ ያለው ስልክ ስትጠቀሙ ጊዜ ሊኖረው ይገባል ማለት ነው። ምክንያቱም እናንተ ስልክ ስትሉ እዛ ጋር ስራችሁ ይቀራል። ልጆቹ የሆነ ጠብቁ ከብላችሁ ከሆነ ልጆቹ የሆነ ነገር ይሆናሉ። የአረብ ልጆች ታውቃላችሁ፣ አያድቡም። በጣም የተክለፈለፉ ናቸውና ድንገት ምን እንደሚሆን አታውቅም። እንግዲህ ይችልሽ ሽንት ቤት ጠብቂያት ተብላ ገንዳ ውስጥ ውሃ ላይ ተደርጋ እያዋኘች እያለ ነው ልጅቷ ከገንዳ ወጥታ እንትን መሬት ብላጡ ላይ እስከምትወድቅ ድረስ ልጅቷ እየተዳለች መጠበቅ ነበረባት። ይሄ ራሷ ስህተት ነው። እንግዲህ አረቦቹ ልጆቻችን ጠብቁልናል ብለው እኛም በአማና ሲያመጡን እኮ ያንን አማና መወጣት አለብን። በኋላ ለእኛም ጭንቀት ከምናተርፍ ቀድመን ጥንቃቄ ማድረግ ምንም ያላህ ቀደና ቀደም ቢሆን እኛ ደግሞ ጥንቃቄ ማድረግ አለብንና ከእንደዚህ አይነት ወላሂ ድንገተኛ አደጋ አላህ ይጠብቀን። ከባድ ነው። እኔ የሆነ ጊዜ ልጅ ይዝ ነበርና ምን አጋጠመ ይመስላችሁ? ዳይፐር እየቀየርኩለት እያለ የጠጣዋን ክዳን አፍ ውስጥ ሰነቀራት። ደግነቱ ሰዎቹ የሉም ነበረ። ከዛ ጉሮሮው ደርሷል ተሰንቅረውበት ማለት ነው። ከዛ ልጁ አይኑ ፍጥጥ አለ። በቃ አይኑ ፍጥጥ ሲል አንስቼ ጀርባውን ደበድበው ያንተን ውልቅ ብሎ ሄደ። ወላሂ ያችን ቀን መቼም ማረሳትም በቃ መቼም ማለት ነው። ምክንያቱም ያ ልጅ አንድ ነገር ቢሆን እኔ ዛሬ ላይ የለሁም ነበር ማለት ነው። እንግዲህ ታውቃላችሁ አረቦቹ ምን እንደሚወስኑባቸው፣ ወይ በህግ ደረጃ እንድትገደሉ አድርገው ልጆቻችሁ ከሞቱ ወይ ደግሞ እዛው እነሱ ይጨርሷቸዋል ማለት ነው። አሁን ላይ ሌላ ያለችበትን ሌላ ሙርሰቦ ታስታውሳላችሁ አይደለ? የሁሉ እንኳን ስንት ሚሊየን ብር 50 ሚሊየን ብር ተከፍሎላት እስካሁን አልወጣችም። አንዲት ልጅ ነፍስ ጠፍታ ማለት ነው። እና ወጣችሁ ከሀገራችሁ ልትሰሩ የወጣችሁ እህቶች ልጅ የምትይዙ ተጠንቀቁ፣ ጥንቃቄ አድርጉ። በተለይ ልጅ የምትይዙ ኩሽናም የምትሰሩም ለራሳችሁ ጋዝ መዝጋታችሁን ስትተኙ አስታውሱ። ስትመለሱ ኩሽናችሁን በደንብ ቼክ አድርጋችሁ ጋዝ ከፍታችሁ ትሄዳችሁ ስትለኩሱ ኩሽናው እንትን እንዳለቀ እንትን ኩሽና ነው ቦግ የሚለው ማለት ነው። እና ብዙ ጥንቃቄ አድርጉ። በተለይ አዲስ የምትሄዱ ልጆች ማለት ነው፣ ልምድ የሌላችሁ ጥንቃቄ አድርጉ። ስልክ አታብዙ። ስራ ላይ ሆናችሁ ከትርፍ ሰዓታችሁ ላይ ስልክ ተጠቀሙ እንጂ ከስራ ላይ ሆናችሁ ስልክ አታብዙ። አረቦች ስልክ የሚከለክሉ ለምንድን ታውቃላችሁ? ወደው አይደለም። ለምን ስልክ ላይ ትኩረት ስታደርጉ ልጆቻቸውን ትኩረት አታደርጉም፣ ትኩረት አትሰጡም ለልጆቹ በሚል ሀሳብ ነው። በአንዳንድ በኩል እደግፋቸዋለሁ። እኛ በሻ ስልክ ከያዝ ምንም ነገር በቃ አንሰማም ማለት ነው። እና ጥንቃቄ ልናደርግ ይገባል። ይችንም ልጅ እንግዲህ አላህ ከጭንቀት ያውጣት። ዱአ አድርጉላት። ሰላም አለይኩም ወራህመቱላህ